ሰላም ውድ የሳትኮም ቤተሰቦች እንደምን አላችሁ? ኃይለ ማርያም ነኝ። በሳትኮም ኮሌጅ ውስጥ የሳተላይት ዲሽ ኢንስታሌሽን እና እንደዚሁም ደግሞ የኤሌክትሮኒክስ መምህር ነኝ። ዛሬ በብዙዎቻችሁ ጥያቄ መሰረት ጂፓስ ላይ እና እንደዚሁም ደግሞ ኦልድ በሆኑ ቴፖች ላይ ይችን ብሉቱዝ ሞጁል እንዴት መግጠም እንደምንችል ፕራክቲካል በሆነ ወይ እናያለን ማለት ነው። ቀጥታ ወደ ፕሮሰሱ። እሺ እንግዲህ ብሉቱዟን ለመግጠም የሚያስፈልገን ማቴሪያሎች ከነዚህ መካከል አንዱ የሆነ መጀመሪያ ራሷ ብሉቱዟ ታስፈልገናለች። ብሉቱዟ እንግዲህ ከገበያ በምትገዛ ሰዓት የራሷ ኮኔክሽን እና እንደዚሁም ደግሞ የራሷ ሪሞት ያስፈልጋል ማለት ነው። ሁለት መሰኪያ ቦታዎች አሏት። የመጀመሪያው እዚያ ቀዩ ያለበት ቦታ የምታዩት ቪሲሲ ወይም ደግሞ 5 ቮልት እንዲሁም ከ5 ቮልት በላይ የሆኑ ፓወርን የምንሰጥበት ሲሆን ሁለተኛው ደግሞ ኦዲዮ አውት። ይሄ ማለት ሞጁሌተሩ የሚያወጣውን ድምፅ ወደ ጂፓሳችን ወይም ደግሞ ወደ ኦልድ ቴፕ ውስጥ የምናስገባበት ደግሞ ኦዲዮ አውት አለ ማለት ነው። ሌላ በተጨማሪ የሚያስፈልገን ቻርጀር ነው። 5 ቮልት ቻርጀር ቆንጆ አምፒር ያለው ቢሆን ይመረጣል። ምክንያቱም ለሞጁሌተሩ ወይም ደግሞ ለኤም3 ፕሌየሩ በቻርጀር በምንሰጥበት ሰዓት ለብቻው ልክ ፓወር ሰፕላይ እንደሰጠን ነው አድርገው ነው እቃው የሚያስበው ማለት ነው። ስለዚህ ከራሱም ከጂፓሱ ላይ መስጠት ይቻላል፣ ግን የተሻለ ድምፅ እንዲኖረው በቻርጀር ብትሰጡት የተመረጠ ይሆናል ማለት ነው። ከዛ በተረፈ የሚያስፈልጋችሁ ሊድ እና እንደዚሁም ካውያ እንዲሁም ደግሞ መልቲሜትር ያስፈልገናል ማለት ነው። እነዚህን ካሟላን በኋላ ቀጥታ የኮኔክሽን ስራ ነው የምንሰራው ማለት ነው። ኮኔክሽኑን ቴዎሪካል በሆነ ወይ ያሳያቸዋለሁ። ቀጥታ እንደገና ደግሞ ወደ ፕራክቲካል ብየዳ እንገባለን ማለት ነው። ዲስፕሌይ ነው። እነዚህ ደግሞ እዚህ ጋር የምናያቸው በተኖች ናቸው። እዚህ ጋር ሁለት ኮኔክሽኖች አሉት። አንደኛው የዩኤስቢ ሲሆን ሁለተኛው ደግሞ የሚሞሪ ነው ማለት ነው። የራሱ ዩኤስቢ እና ሚሞሪ መሰኪያ አለው። እንደዚህ በተጨማሪ ኤዩኤክስ ወይም ደግሞ ኢንፑት ሲግናል የምንሰጥበት ይኖራል ማለት ነው። ይህንን በምናደርግበት ሰዓት ከጀርባ የምናገኛቸው ሁለት ኮኔክሽኖች አሉ። የመጀመሪያው ቪሲሲ ወይም ደግሞ 5 ቮልት የምናገኝበት ነው። ሁለተኛው ደግሞ ጂኤንዲ ወይም ደግሞ ግራውንድ ነው ማለት ነው። ይሄ ፓወር ኢንፑት ነው ማለት ነው። ፓወር ኢንፑት። ሁለተኛው ደግሞ ሳውንድ አውት የሚያደርግልን የመጀመሪያው አንት ይላል። ይሄ ማለት አንቴና ማለት ነው። ሁለተኛው አር አውት፣ ጂኤንዲ ኤንድ ኤል አውት ይላል ማለት ነው። ስለዚህ ራይት እና ሌፍት አውቶች ይኖሩታል ማለት ነው። መሀል ላይ ግራውንድ ይኖረዋል ማለት ነው። እነዚህ ሶስቱ የሳውንድ አውት ናቸው ማለት ነው። እነዚህ ቀጥታ ወደ ምንገጥምበት ኤዩኤክስ ወይም ደግሞ ወደ ኢንፑት ሳውንድ ኢንፑት ሞድ ውስጥ መስጠት እንችላለን ማለት ነው። ፓወሩን በተመለከተ በሁለት አይነት መንገድ መስጠት ይቻላል። የመጀመሪያው ቆንጆና የተሻለ የሚሆነው በስልክ 5 ቮልት ቻርጀር ብትሰጡት ይመከራል ማለት ነው። ስለዚህ 5 ቮልት በቻርጀር እንሰጠዋለን ማለት ነው። ሁለተኛው ደግሞ ኢንቦርድ እንለዋለን ማለት ነው። ከቦርዱ ላይ ቀጥታ ከምንገጥምበት እቃ ላይ 7805 ወይም ደግሞ 7809 7812 የምንላቸውን ትራንዚስተሮች በመጠቀም እሱ ስቴፕ ዳውን አድርጎ ስለሚሰጠን 5 ቮልቱን ቀጥታ መስጠት ይቻላል። እንደዚሁም ደግሞ 5 ቮልት ቻርጀር በምንሰጡበት ሰዓት የራሱ እዚህ ጋር ሬጉሌተር ስላለ እችኛውን ከዚችኛው ፖይንት ወደዚህኛው ፖይንት ሾርት ማድረግ እንዳይረሳ ማለት ነው። ከቻርጀሩ የሚወጣው ቮልቴጅ ቀጥታ ከዚህኛው ጋር እናገናኛለን ማለት ነው። እንግዲህ እንደምታዩት የመጀመሪያዋ እዚህ ላይ የምትታየዋ ቪሲሲ ላይን ቀይዋ ስለሆነች 5 ቮልት እዚህ ጋር እንሰጣታለን ማለት ነው። 5 ቮልት እንሰጣለን። ሌላው ነው ግራውንድ ይቀረናል። ግራውንዱን ቀጥታውንም አምጥተን እዚህ ጋር ሁለቱን እናገናኛለን ማለት ነው። ይህን ያደረግን ማለት ለ220 ቮልት ገብቶለት ቻርጀራችን 5 አድርጎ ለሞጁሌተራችን ፓወር አገኘን ማለት ነው። በቀጣይ የሚቀረን እንግዲህ የድምፁን አውትፑት መስጠት ነው ማለት ነው። የድምፅ አውትፑት ከዚህ ጋር ነው ያወጣናት ማለት ነው።
የመጀመሪያው ኤርፎን የሚለው አለ፣ ሁለተኛ ኦዲዮ ኢን የሚል አለ። እኛ ስለዚህ የምንሰጠው ኦዲዮ ኢን ላይ ነው ማለት ነው። ኦዲዮ ኢናችን ደግሞ በዚህ አቀማመጥ መሰረት ይሄ ስለሚሆን ሶስቱን ገመዶች እንደልዳለን ማለት ነው። እነዚህ ገመዶች ምንድን ናቸው? የመጀመሪያው ራይት አለ፣ ሁለተኛው ግራውንድ አለ፣ ሶስተኛው ሌፍት አለ ማለት ነው። ስለዚህ እነዚህ ግራውንዱን ቀጥታ ማንኛውም ግራውንድ ላይ መስጠት ትችላላችሁ ማለት ነው። ሁለተኛው ማንም ይቀራል? ራይት አይደል? ራይታችንን ቀጥታ እዚህ ጋር እንሰጣለን። ሌፍታችን ራይት እና ሌፍት ቢቀየር ችግር የለውም። ምክንያቱም ምንድነው እሱ ራይት ሌፍት ማለት የስፒከር ግራና ቀኝ እንደማለት ስለሆነ ችግር የለውም። ዋናው መጠንቀቅ ያለባችሁ ግራውንድ እንዳይገናኝባችሁ ነው ማለት ነው። ስለዚህ እዚህ ጋር ምን አደረገን? ኦዲዮ ኢኑን ሰጠን፣ ፓወራችንን ሰጠን። ይህንን ካደረግን በኋላ ቀጥታ ሞጁሌተራችንን በማብራት የሚመጣውን ሪዛልት አብረን እናያለን ማለት ነው። እሺ እንግዲህ ሙሉ ሲስተማችንን በዚህ መልኩ ዘርግተን ጨርሰናል ማለት ነው። እንደምታዩት እዚህ ጋር 5 ቮልት ለሞጁሌተሩ ሰጥቼዋለሁ ማለት ነው። ስለዚህ ሞጁሌተራችን በርታለች፣ ሰው ሞጁሌተራችን እየሰራ ነው ማለት ነው። አሁን የቀረን ምንድነው? ይሄ የሞጁሌተሩ ድምፅ ወደ ጂፓሳችን ወይም ደግሞ ወደ ገጠምንለት ኦልድ ጂፓስ ኦልድ ሬዲዮ እንዴት መውጣት እንዳለበት እናያለን ማለት ነው። ስለዚህ ቀጥታ የምናደርገው ምንድነው? ይህንን ድጋሚ እናበራለን ማለት ነው። ዲስፕሌያችንን እዚህ አበራን ማለት ነው። ከበራ በኋላ ኦን እናደርጋለን። እንግዲህ አሁን ላይ የራሱ የካምፓኒው ሬዲዮ ሲስተም ካሴት ቤቱ ሁሉ ነገር እንዳለ ይሰራል ማለት ነው። እኛ ግን ልክ እኛ የምንጠቀማት እችኛዋ ፍላሽ ቦቷ እንድትሰራ ወይም ደግሞ ዘፈኑ እንዲወጣ ከፈለግን እዚህ ጋር ያለችዋ ሞድ ኦዲዮ ኢን የምትለዋን ብቻ እሷን ብቻ ነው የምንነካው ማለት ነው። ልክ ኦዲዮ ኢን ላይ ስናረጋት ማለት ነው የሞጁሌተራችን ድምፅ ቀጥታ ምን ማድረግ ይጀምራል ማለት ነው፣ መውጣት ይጀምራል ማለት ነው። ስለዚህ እዚህ ጋር አሁን ኔክስት ስናረግም ብሉቱዝም ስንጠቀም ምንም ነገር ስንጠቀም ድምፁ ምን ይሆናል ማለት ነው፣ መውጣት ይጀምራል ማለት ነው። ፍላሽን ደግሞ ስንነቅለው የራሷ ኤፍኤም አላት። እንደዚሁም ደግሞ በሞድ ብሉቱዝ ላይ ማገናኝተን ማድረግ ይቻላል ማለት ነው፣ መጠቀም እንችላለን ማለት ነው። ስለዚህ ያለው ዝርጋታው ይህን ይመስላል ማለት ነው። ልክ ግን እናንተ ፋይናሊ ለከስተመር በምታስረክቡበት ሰዓት ማድረግ ያለባችሁ ምንድነው? ለምሳሌ እዚህ ላይ የተጠቀምነው 220 ቻርጀር ቀጥታ የሚበየደው የቱ ጋር ነው ማለት ነው? እዚህ ላይ ይበየዳል ማለት ነው። ኤሲ የሚገባበት ላይ መበየድ ትችላላችሁ ማለት ነው። እንደገና ደግሞ ኦዲዮ ሲስተሙን ደግሞ የነበረውን ይችን ልክ እንደ ካምፓኒዋ ገመድ በማራዘብ እዚህ ጋር የምታዩትን ማለት ነው በዚህ በኩልና በዚህ በኩል ከጀርባ በኩል አስራችሁ ማስቀመጥ ይኖርብናል ማለት ነው። ፋይናሊ የሚቀረን ነገር ምንድነው? ብሉቱዝ ሞጁላችንን ከገጠምን በኋላ የምታስቀምጡበት ቦታ በጣም ወሳኝነት አለው ማለት ነው። ያው ሞደፊክ ስለሆነ እየሰራን ያለ ነው። ብዙ ጊዜ የሚመከረውና ቆንጆ ውበት የሚኖረው የትኛው ነው? እዚህ ጋር የሲዲ ቤቱ ያ ከስተመራችሁ ወይም ደንበኛችን ድጋሚ መጠቀም አይችልም ማለት ነው። ስለዚህ ቀጥታ እዚህ ጋር በሞደፊክ ተቀዷትና ልክ በምታዩት መልኩ ተቀዳ እዚህ ጋር እና እዚህ ጋር ብሎን ማሰሪያ ያላት ውስጥ በማድረግ ሙሉ ሲስተሙን በውስጥ ለውስጥ ነው የምንዘረጋው ማለት ነው። ያው እንግዲህ እንደተከታተላችሁት ቅድም ደጅ ላይ ስንሰራ የነበረው ነገር አሁን ሙሉ ለሙሉ ውስጥ ላይ በይደነዋል ማለት ነው። እዚህ ጋር እንደምታዩት ኤሲ ለቻርጀሩ ሰጠን በቀጥታ ወዴት ሄደ ማለት ነው? ወደ ብሉቱዛችን ነው የገባው ማለት ነው። እዚህ ጋር ይገባል። ሁለተኛ ደግሞ ቅድም የዘረጋናቸው ኦዲዮ ሲስተሞች ደግሞ የኦዲዮ ድምጾችን የምናገኝበት ደግሞ በዚህ በኩል አድርገን ውስጥ ለውስጥ ነው የምናደርገው ማለት ነው። ይሄ ፋይናሊ ውስጡ ከተከዳደነ በኋላ በደንብ ጥርት ብሎ የሚሰራበት ሁኔታ ይኖራል ማለት ነው። እንግዲህ እዚህ ጋር ሞደፊክ ነው። ቆንጆ አድርጋችሁ መቅደድ እንዳትዘነጉ። የዚህኛውን ሲስተም ለማግኘት ቀጥታ ኢንፑትን እንነካለን ማለት ነው። ምክንያቱም የሞጁሌተሩ ድምፅ የሚወጣው ቀጥታ ኢንፑት ላይ ሲሆን ነው ማለት ነው። በዚህ መልኩ ምርጥ አድርገን ገጥመነዋል ማለት ነው።
እሺ የዛሬ ቪዲዮአችን ይሄንን ይመስላል። ስለተከታተላችሁን በጣም እናመሰግናለን። እንግዲህ ይሄ ሞጁሌተር ዋና ጥቅሙ ምንድነው? እንደምታዩት ኦልድ የነበረውን ጂፓስ ወደ ዘመናዊነት ቀይረነዋል ማለት ነው። ሌላው ደግሞ ለየት የሚያደርገው ነገር ሙሉ ሲስተሙ የጂፓሱ የነበረው ምንም የሚቋረጥ ነገር የለም። በራሱ የነበረው ቲነርም ሬዲዮም ቀጥታ ማዳመጥ ትችላላችሁ። እንደገና ደግሞ ቀጥታ በብሉቱዝም ላይ ያለው ድምፁንም መጠቀም ይቻላል ማለት ነው። ትልቁ ጠቀሜታችን ይሄን ነው ማለት ነው። እንደገና ደግሞ እንደዚህ አይነት ጂፓሶች ብዙ ጊዜ የፍላሽ ቦታቸው ሲበላሽ እንደዚህ ሚሞሪያቸው ብሉቱዛቸው በማይሰራ ሰዓት መጠቀም ያስችላል ማለት ነው። እንደዚህ አይነት ተያያዥነት ያላቸው ቪዲዮዎች እንዲደርሷችሁ ቪዲዮአችንን ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። እንዲሁም ደግሞ በተሰራው ቪዲዮ ላይ ያላችሁ ሀሳብ አስተያየት ካለ ኢንቦክስ አድርጉልን። ስለተከታተላችሁን በጣም እናመሰግናለን። ሳትኮም እንደሚታወቀው እንዲህ አይነት ስልጠናዎችን በብዙ አይነት ዘርፎች በኤሌክትሮኒክስ፣ በኮምፒውተር፣ በሞባይል ስለሚሰጥ ወደ ተቋማችን ጎራ በማለት ስልጠናውን መጥታችሁ እንድትከታተሉ እንድትማሩ ከወዲሁ ለማሳሰብ እወዳለሁ። ኃይለማርያም ነበርኩ። ስለነበረን ቆይታ አመሰግናለሁ። ቻው።